ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ዛሬ ቀን 23/04/2018 ቀን ነው። መቼም ቁጭ ሲል ሰው የሚያወጣ እንከን አይጠፋም። አሁን ደግሞ እንግዲህ ለምንድን ነው በጨለማ ቀባጥሶስ ምናምን እንደምትሉኝ እርግጠኛ ነኝ። እኛ ሌትም ቀንም የምንሰራ ለአማራ ነፃነትና መዋከብ ያደረሰበትን መንግስት ከጫንቃው ላይ ፈንቅሎ ለመጣል የምንታገል ሰዎች ነን። ስለዚህ በዛሬው ዕለት ደግሞ የማቀርብላችሁ ብልጽግና የድር ድንኳን ይተክልና እጅግ በጣም የተደበቀች ቦታ ይሆንና ምንም ስለ ፖለቲካው የማያውቁ ማንበብ መጻፍ የማይችሉ ጠንከር ያለ ጥያቄ ላገዛዙ የማያቀርቡ እነዚህን ይመራርጣል። ከዛ ውጭ ደግሞ የብልጽግና ደጋፊ የሆኑትን ውሎ አበል እየተሰጣቸው ቅድሚያ አንተ ትናገራለህ፣ ከዛ አንተ ትናገራለህ፣ ከዛ አንተ ትናገራለህ፣ የምትናገረው ደግሞ ይሄን ነው ተብሎ በጽሁፍ ይሰጠዋል። ከዛ በኋላ ያን ይናገራል ማለት ነው። ከዚህ ውጭ ደግሞ አንዳንዶቹ የአማራ ጥያቄ ምን እንደሆነ በደንብ የማይረዱ ለምሳሌ እኔ አባት አሁን ማንበብ መጻፍ ምናምን አይችልም። ንጹህ ገበሬ ነው፣ አርሶ አደር ነው። እኔ ለምን እንደታገልኩ እውቅና የለውም፣ በቃ እውቅና የለውም። ስለዚህ እንደዛ አይነት ሰዎች ሰብስቦ የዕለት ጉርስና የዓመት ልብሳቸውን ሰርተው በማግኘት ብቻ የተሰማሩት ሰዎችን ሰብስቦ በየአዳራሹ ከፋኖ ድሽቃ ጥይት ለመውጣት ጎድጓዶ ውስጥ ድንኳን ተክሎ ያንዱን የድር ድንኳን ተክሎ መከራቸውን ያሳያቸዋል ማለት ነው። ከዚህ ውጭ ደግሞ እንዳልኳችሁ የብልጽግና ደጋፊ የሆኑ በውሎ አበል እድሜያቸውን ሙሉ በውሎ አበልና በአማራ ደም ሆዳቸውንና ከርሳቸውን ኑሯቸውን የሚመሩ ሰዎች ተነስተው ይለፈልፋሉ ማለት ነው። ከዚህ ውጭ ደግሞ ቄስ ነኝ፣ መለኩሴ ነኝ፣ ሸክ ነኝ፣ በቃ እንደዚህ የካቶሊክ ሰባኪ ነኝ፣ ፓስተር የሚባለው ማለት ነው። እንደዛ ነው ምናምን የሚባል ነገር የለም። በቃ ብልጽግና የተጠየቀው ቀጥታ የሆነ ጥያቄ አለ። የአማራ ህዝብ የጠየቀው ጥያቄ አለ። ምንም ሽምግልና የማያስፈልገው ነገር ማለት ነው። የአማራ ህዝብ ጠይቋል። ከህገ መንግስቱ ጀምሮ ለአማራ ህዝብ የሚሆን ህገ መንግስት አይደለም። ይሄ ህገ መንግስት የአማራ ተወካይ በሌለበት የረቀቀ ህገ መንግስት ነው። ስለዚህ አማራን ለሞት ለስደትና ለውርደት አጋልጦ የሰጠ ህገ መንግስት ነው። ስለዚህ ይህ ህገ መንግስት መሻሻል አለበት። ሙላው የኢትዮጵያ ብሔር ብሔረሰቦች ሰዎች ተወካዮች ቀርበው እነሱ በጠቆሙት ጥቆማና በፈረሙበት ፊርማ ህግ መርቀቅ አለበት የሚል የአማራ ህዝብ ከፍተኛ የሆነ ጥያቄ አለው። ከዛ ውጭ ደግሞ በዳር ድንበር በወሰን ጉዳይ ማለት ነው እነ ወልቃይት አካባቢ ያለ ራያና ራያ አካባቢ ያለ መሬት ለቤኒሻንጉል የተሰጠው የነ መተከል ድሮ ምዕራብ ጎጃም በሚባል የሚታወቀው የነ መተከል በኦሮሚያ ለኦሮሚያ የተሰጠው ሸዋ ጠቅላይ ግዛት ተቆርሶ የተሰጠው እነዚህ መሬቶች የአማራ ርስት ናቸው። ኢትዮጵያ ሀገር ሆና ተቆረቆረች ጀምሮ እስከ 1983 ዓመተ ምህረት ያለው በአማራ ክልል ሲተዳደሩ የነበሩ ናቸው። ስለዚህ በወቅቱ የነበረው ቀማኛው መንግስት ቲፒኤልኤፍ አሳልፎ የሰጣቸው መሬቶች ናቸው። ስለዚህ እነዚህ መመለስ መቻል አለባቸው የሚል የአማራ ከፍተኛ የሆነ ጥያቄ አለው ማለት ነው። ከዛ ውጭ ደግሞ የፍትህ ጥያቄ አለው። የፍትህ ጥያቄ አማርኛ ተናጋሪዎች በሙሉ የአማራ አንቂዎች የተባሉ ሰዎች ከ100 እስከ 150 የሚሆኑ ሰዎች የታሰሩ አሉ። እነዚህም መፈታት አለባቸው። ፍትህ መረጋገጥ አለበት እና እነዚህ መፈታት አለባቸው የሚል ይህም አንደኛው ጥያቄ ነው ማለት ነው። ሌላው የአማራ ህዝብ በየአቅጣጫው እንደ ማንኛውም ኢትዮጵያዊ ክብር ተሰጥቶት በአራቱም አቅጣጫ ተንቀሳቅሶ የመስራትና ሀብት የማፍራት መብቱ ስለተነፈገ ይህም መረጋገጥ መቻል አለበት። ከዚህ ውጭ ደግሞ ጦርነት የታወጀበት ነው። ጦርነት የታወጀበት በመድፍ በድሮን በድሽቃና በሞርተር
ህዝቡን፣ ንብረቱ፣ ቤተክርስቲያን፣ ጤና ጣቢያ፣ ሆስፒታሎች፣ ትምህርት ቤቶች መንግስት እያዋደመ ስለሆነ ይሄ ይቁም ነው በቃ። ከዚህ ውጭ ሌላ ሽምግልና የሚባል ነገር የለም። ጥያቄው ግልጽ ነው። የአማራ ጥያቄ በቃ የአማራ ጥያቄ ግልጽ ነው። እነኚህን ይመልስ ነው። እነኚህን ይመልስ። ከዚህ ውጭ ቄስ ብትልክ ትርጉም የለውም። ቄስ ትርጉም የለውም። ሲጀመር ቄስ ምን አባቱ ሊያረግ ፖለቲካ ውስጥ ይገባል? አይመለከተውም። አይመለከተውም። ሼክ ምን አባቱን ሊያረግ ፖለቲካ ውስጥ ይገባል? አይመለከተውም። መስጊድ ሂድና ልጆቹን ስለሚያምንበት ሃይማኖት እንዴት መጽደቅ እንዴት ደግ መስራት እንዳለበት ቁርአኑን እያገለባበጠ ያስተምር። ከዚህ ውጪ በሽምግልና ሽፋን የብልጽግና ደጋፊ የምትመጣ የሃይማኖት መሪ እረፍ ተብላል። በቃ እረፍ። በማይገባህ በማይመለከት ነገር አትግባ። ከቻልክ አግዝ ፋኖን። ማንኛውም ቋንቋ ተናጋሪ ይሁን፣ ማንኛውም ሃይማኖት አምላኪ ይሁን፣ ፋኖን በተመለከተ የፋኖ ትግል የነጠረና ንጹህ ምንም ምድፍና ቂም የሌለበት ትግል ስለሆነ አግዝ ተብላል። ከዚህ ውጭ እንቅፋት እንዳትሆን ነው። በ3 ለ4 ለ5 ጊዜ ፋኖ ማስጠንቀቂያ ሰጥቷል። የሃይማኖት መሪዎች በእርቅ ምክንያት ወደ ፋኖ አትምጡ፣ በቃ አትምጡ ተብሏል። ከዚህ ውጭ አንበርክኮ ገረፈው ቀባልስ የሚባል ነገር አይሰራም። ገና እጁን እንቆርጠዋለን ማለት ነው። በቃ እጁ ይቆረጣል። ገና እረፍ ተብሏል። የማያርፍ ከሆነ እጁ ይቆረጣል። ምክንያት ጥያቄው እሱ አይደለም። ጥያቄው የሀገር ሽማግሌ አይደለም። የአማራን ጥያቄ የሚመልሰው የሀገር ሽማግሌ አይደለም። የአማራን ጥያቄ የሚመልሰው ቄስ አይደለም። የአማራን ጥያቄ የሚመልሰው ሸክ አይደለም። የአማራን ጥያቄ የሚመልሰው ፓስተር አይደለም። የአማራን ጥያቄ የሚመልሰው ህገ መንግስቱ ነው። በቃ ህገ መንግስቱ መሻሻል መቻል አለበት። ከህገ መንግስቱ ስንጀምር ማለት ነው። ከዛ ውጭ ደግሞ የኢትዮጵያ ይሄ የአብይ ሽንት ቤት የሆነው የምክር ቤት የሚባለው የህዝብ ተወካዮች ምክር ቤት ህግ አሻሽሎ እነኚህ የተወሰዱ መሬቶችንና የአማራ የጠየቃቸውን ጥያቄዎች ቁጭ ብሎ ተወያይቶ መፍታት መቻል አለበት። ቁጭ ብሎ ተወያይቶ መፍታት መቻል አለበት። ከዚህ ውጭ ሽማግሌ ልከን ሽማግሌዎች እንደበደቡ ይገደላሉ። ገና ምን አባቱ ሊያደርግ መጡ? እሱ ነው በሽማግሌ ነው እንደ የወልቃይት መሬት የሚመለስ? በሽማግሌ ነው እንደ የራያ መሬት የሚመለስ? በሽማግሌ ነው ወይ? ስለዚህ ከዚህ አንጻር ነው ብልጽግና ዝም ብሎ ወደዛ መሽረክረክ ሌላ ነው። ፍየል ወዲያ ቀመዝመዝ ወዲህ ይላል የአገሬ ሰው። የሚጠየቀው ጥያቄ ሌላ፣ የሚመልሰው ሌላ። በቃ ጠቅላይ ሚኒስትር ተብዬው ይሄ የሴት አዳሪ ልጅ 4ኛ ክፍል ፓርላማውን ሰብስቦ ኑ ህገ መንግስት እናሻሽል፣ አገራችን በጦርነት እየታመሰች ስለሆነ ከህገ መንግስቱ ጀምረን ማሻሻል መቻል አለብን። ከአማራ የተወሰዱ መሬቶች ርስቶች መመለስ መቻል አለባቸው። አማራ የሆኑና የታሰሩ ሰዎች በአስቸኳይ መፈታት አለባቸው ብሎ መወሰን መቻል አለበት ምክር ቤቱና ጠቅላይ ሚኒስትሩ። በቃ ይሄ ነው የኛ ጥያቄ። ከዚህ ውጪ መለኩሴ ላክ፣ ቄስ ላክ፣ ሸክ ላክ የለም። ከመጣህ ትሞታለህ። አሁን በየመድረኩ በየስብሰባው እየተነሳህ እንስበክ እንሸምግል ምናምን የምትል ሰው እረፍ ተብለሃል። እረፍና ዝም ብለህ ቁጭ በል። ስትሰበሰብ ተሰብሰብ ስትባል ተሰብሰብ፣ መቼም ግዴታ ስለሆነብህ ማለት ነው። ከዚህ ውጭ ወደ ፋኖ ወረዳ እመጣለሁ ካልክ ወንድ ነህ ና፣ ወንድ ነህ ና። እንግዲህ በየመድረኩ ስትፈክር ሰምቻለሁ አይደለ? እስኪ እንሄዳለሁ ይግደሉኝ ና፣ ወንድ ነህ፣ ሱሪ ታጥቃል። በቃ እስኪ ወንድ ነህ። እዚህ ፋኖ የሚቆጣጠረው ወረዳ ውስጥ ለብልጽግና ልሸመግል ብልጽግና ነው ልኮይ ነው ብለህ ናና፣ ያን ጊዜ የሚሆነውን ታያለህ። ብልጽግና ያድናል። አመሰግናለሁ።